ነገ ሚያዝያ 28 ቸሩ አምላካችን አማኑኤል የስሙም ትርጓሜ እግዚአብሔር ከእኛ ጋር ማለት ነው። ከቤተ ክርስቲያናችን ከ14ቱ ቅዳሴዎች አንዱ የሆነው ቅዳሴ ዲዮስቆሮስ ስለ ቸሩ አማኑኤል እንደዚህ ይላል። ሰማይ ይስማ ምድርም ታድምጥ፣ የምድር መሠረቶችም ይናወጡ። በአባቱ ፈቃድ ከሰማይ ሰማያት ወረደ፣ በድንግል ማርያምም እንግዳ ሆነ። እግዚአብሔር በንጹሕ ድንግልናዋ ተወለደ። በእንስሳት በረት ተጨመረ፣ የነገሥታቱንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ። እንደ ሰው ሆኖ በመጾም በገዳም አደረ። ከዲያብሎስ ዘንድም ተፈተነ፣ የጨለማ መኳንንትንም በአምላክነቱ ሻረ። እግዚአብሔር በሦስትነቱ ቅዱስ 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 ይባላል። እርሱ ንጉሥ ሲሆን እንደ አገልጋይ ትሕትናውን አሳየ። አዳምን ከኀጢአት ቀንበር ነፃ ያወጣው ዘንድ ሰውን የፈጠረ እርሱ እጁን ለሕማም ዘረጋ። አይሁድም ያዙት። የመላእክት ሰራዊት በመፍራትና በመንቀጥቀጥ በፊቱ የሚቆሙትን እርሱን በአደባባይ አቆሙት። በእንጨት ላይ ሰቅለው በቀኖት ቸነከሩት። ራሱንም በዘንግ መቱት፣ ጎኑንም በጦር ወጉት። ለእስራኤል ከአንድ ድንጋይ ላይ ውሃ አፍልቆ ያጠጣቸውን ጌታ ለጥሙ ከከርቤ ጋር የተቀላቀለ ሐሞትን አጠጡት። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ የማይሞተው እርሱ ሞተ። ሙታንን ያድናቸው ዘንድ እርሱ ሞተ። ከእንጨት አወረዱት፣ በበፍታም ገንዘው በአዲስ መቃብር ቀበሩት። በሦስተኛውም ቀን ከሙታን ተለይቶ ተነሣ። የተሰበሰቡ ደቀ መዛሙርት ወዳሉበትም ገባ። በጽርሐ ጽዮንም ታያቸው። በ40ኛው ቀንም ወደ ሰማይ ሰማያት በዐረገ ጊዜ የአብን እጅ ተስፋ አድርጉ አላቸው። በ50ኛውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። እነርሱም በሀገሩ በዓለሙ ሁሉ ቋንቋ መናገር ጀመሩ።